ሰርጀሪ አይደለም ውዶቼ። ቴንክ ዩ ሲስተር ያለች ካሊ ነው የምንሄደው። በዚህ አጋጣሚ ልንገራችሁ ብዬ ነበር። ብርጅስቶን እኔ ቤታ በህይወት እያለሁ እኔ ብዬ ነበር። ያልሞት ህዝብ አለ አላልኩም? ጋይስ መስክሩ እስኪ። ይህ ህዝብ የት ሄዱ? ምን አልኩ ይመስላችሁ? ብርጅስቶን ሀቅ አላት ግን አነጋገር አትችልም አልኩ። ያ ረቢ ተናግረን። ብርጅስቶን ሀቅ አላት፣ መስክሩ። ብርጅስቶን ሀቅ አላት ግን አነጋገር አትችልም፣ አወራራቸው እውነቷን ማውጣት አትችልም ብዬ በአንደበቴ ብያለሁ አላልኩም? ጋይስ መስክሩ ብለሻል። ይሄ ህዝብ መቼስ እኔ ከህዝብ በታች ነኝ ታውቂያለሽ። ህዝቡ ከኔ በላይ ነው። ይህ ሁሉ ህዝብ እያለ ብለሻል እያለ ለምን ዋሻለሁ? እኔ አይሽ አይደለ ብርጅስቶን። ሰው ግን አንቺ ምን አለሽ? ብርጅስቶን አቃጣሪ። ወይኔ ዱድዬ በመቤት አትቸገሪ በእግዚአብሔር ስለሰጠሽኝ አመሰግናለሁ። ግን ዱዲ በእግዚአብሔር አትጨናነቂ እናቴ፣ የኔ ፍቅር፣ የኔ ስስት። ኖ ዌይ አንዴማ ሰጠሽኛል። መቼ ሲወጥ ይወጣ አይገባም ተመልሶ። ግን ቴንኬኒ ፍቅር አመሰግናለሁ። ወደ ብርጅስቶን ስንመለስ ብርጅስቶን ሰው ሁሉ ምን አለሽ መሰለሽ? የኔ እናት ሳሚ ባልሽ ባለ ሀብት ነው ብሎ ሹኩክ ብሎ ሰምተለ ነገሩ አጥበውታል። እነ ስም አይጠቀስማ ወንድየው እየተባለ ተደርጓል። የኔ እናት ትርፋለ ብርጅስቶን እየተራረፋለ ይመድብኛ ነገር ይገኛል ዘንድሮ የተራረፋለ ብርጅስቶን ዱዲ የኔ ስስት አለ ወንድም እየህትየ አለ ተርፏል። ለማንኛውም ወደ ዋናው ወሬ ስንመለስ ብርጅስቶን ገብርኤል እንመላቸው ብርጅስቶን ማለት ነው ሰው ሁሉ ፈርዶባት ነበር። ብርጅስቶን ናት ያቃጠረችው በፍጹም። እኔ ደግሞ የጠረጠርኩት ብርጅስቶን ነበር። የማይመስል ነው። እናንተ እንዴት እንዳላገናዘባችሁ ታላቅም። ብርጅስቶን ተበድላለች። ካሳ እኔ ቤት ይደረግ በጊፍት ብርጅስቶን የገስት ረጊግና በጊፍት ይደጉሙሽ። መቼስ እዚህ ስንወልድም ስንታረስም ስንጣረዝም በቃ ስናገባም ስናደርግም ሁሉ ነገር በጊፍት ነው ውዴ። ብርጅስቶን ገብተሽ እንካስሽ ብዬ አስባለሁ። ቤቷ አይቆርጥ ገንጋይ ቆይ አንዴ ዱባይ ዛሬ ደህና ናችሁ? ካሷ ብርጅስቶን አይኖ ወሬኛ ነገር ናት። ግን ወሬኛ ዘንድሮ እንዴት ላስገባት ፍቅሬ፣ እንዴት ላስገባሽ? ወይኔ ናት ውዴ ሰጠሻት ጁዲ። ወይኔ እናቴ ጁዲ ውዴ እች እኮ የኔ ናት። ጌሚ ውዴ ሰጠሻት። ይሁን ቀኝነት የለብኝም እኔ ቤታ ጁዲ የኔ ቤተሰብ እኮ አላልኩም ውዴ። አንቺ እኮ አልለቀፍሻትም። አንቺ እኮ ክፉ አልተናገርሻትም። ማሪ ክፉ የተናገሯት ወሬኛ፣ አቃጣሪ፣ ሾካካ፣ አለቀላቂ ያሏት ሰዎች አሉ ጁዲዬ። እነሱ ይስጧት። አንቺ